አንተ ከወዲያ አሁን በቃ ከዛ ሆነ አንዳንድ ነገሮችን ስለምትነግረን ማለት ነው። አቤት እሺ እሺ ኦኬ እሺ እንግዳ ከዚህ ብትለኩት ነው የሚሻለው። ሜትር ከ10 ሜትር ከ40 ሜትር ከ40 ኦፕኒንጉ ላይ ማለት ነው። መግቢያው ኢንትራንሱ ላይ ሜትር ከ40 ይሄ አለት ለምጣ ነው። ይሄ የተበላ ነው። መቆም አይችሉም ማለት ቆሞ መሄድ አይቻልም ማለት ነው። አፈር ላይ ነው ያለው። ከላይ ግን እንትኑ ይሄ ለምጣ ነው። የሚፈረፈር አይነት አይደለም። ውሃም አለ። ኦኬ አቤት ያዝ እስከዚህ ስንት ሆና ካላጆቹ እስከዚህ ካርቡን ለማግኘት ስንት ሆና? አራ አይደለም 1 2 3 4 5 6 ሜትር 6 ሜትር በከዛ ከርቭ አለ። ከርቬቸሩ የተወሰነ ስንት ሜትር? ይሄ 4 ሜትር ወደ 80 አንግል አካባቢ ቢሆን ነው። 5 ሜትር ብለው 5 ይሆናል። ይሄ በር ነው። ይሄን ድንጋዩን እናንተ ክባችሁት ነው? እኛ ነን ካቡ። ኦኬ ይሄ ድንጋው ሸዋሸዋቲያማ ሆኖ ነው ወይንስ ከየቆፈር ነው? የተፈለጠ ነው። የተፈለጠው ነው። የተፈለጠ ነው። ይሄ ካቡ ማለት ነው። በኃይል ማለት ነው ተፈልጦ የሚመጣው። በኃይል ስንመታው ቆይ ሲቆፈር እሺ እስከ ስንት ሜትር ሄዳችኋል? እስከ 300 ሜትር ሄደናል። በዚህ አልከተላችሁም። ስንት ሜትር? ያንኑ ቅርብ ነው። ተተናል ያን 300 እንዲህ ብሎ ጎበስ ስላችሁ ነው የምትሄዱት። ወደ ውስጥ ቃጥ እያልክ ትሄዳለህ። ቁማ ሲ በወልቸር ነው ይሄ በወልቸር ባይ ራሱ ትራንስፖርት ሲስተሙ ወልቸር ነው። ስትሬት አይባልም እኮ ይሄ ስትሬት አይባልም። ካፍ በለው ነው ስትሬት አይደለም። እስኪ ባትሪው አለ ስትሬት አይ ለሱ ነው። አይ ተው ችግር የለም። እስቲ ወደ ኋላ ያዝም ሜትር ከ10 ኦልሞስት ተመሳሳይ ነው ከወዲያ ካለው ቁመቱስ ቁመቱም ሜትር ከ40 ተመሳሳይ። ካርቦቹ ሳንቲስ ምን ይመስላል? ከርቡ ወደ ኋላ አብራለን እስቲ ቆይ እኔ አበራልሃለሁ። ተው ስትሬት ነው። አያ የተወሰነ ከርብ አለው። የተወሰነ ከርብ አለ። ወደ ውስጥ አሁን ካፍ እያለ ነው የሚሄደው። ስፋትም አለ። አይነቱን ማየው አይደል? ኩራት ድንጋይ ነው። እርጥበት ገና እያየሁት ነው። እርጥበት አለ። ግን እንካ እንዲህ ቀጥ አድርገህ ያዝ። ይታያል አይደለ? ቀጥ አድርገህ ያዝ። እየለካው ዝም ብዬ ቼክ እያደረኩ ነው። ሜትር ከ40 ያው ስታንዳርድ ስለምናረጋው ያኛው ያፈር መከረቻ ከ25 ከ30 አጥፋው አልኩ እጅ ያው ዋል ሊስቱን ነው የምንይዘው። አዎ እዚህ የቆምን መጣን። ለምዶብን ጎንበስ ጎንበስ እሺ ዝግዛግነቱ የተወሰነ ነው። ቆይ አለቃ እናሾል ቆይ አሁን ሂድ ሳፋ ነው ቦታ ላይ ሚኒመሞቹ ናቸው እስካሁን። እዚህ ጋር አንዳንድ ሜትር ከ30 ሜትር ከ10 እንደ ተጠበቀች ናት እስካሁን። ሜትር ከ10 ያ ኮንስታንት ነው። ያፈር መደልደያው ድረስ ማክሲመም እስከ 2 እስከ 2 ከ40 ሄደ። 2 ከ10 2 ከ40 ሄቱ
ሄቱ እስከ 2 ይሄ ሜትር ከ20 አካባቢ እዚህ አለ። ቅድም እዛ የመዘገብነው አለ አይደል? ሜትር ከ80 የድንጋይ ታይፑ ይሄ ለምጣ ነው አይደል? ለምጣ ና ያለው እሺ ና እየታየህ ነው ግን በጣም ጥሩ አድርጌ እየቀረጸ እሺ 2 ሜትር አይ ጨምሬበታለሁ። ሜትር ከ20 መንቀሳቀሻ ሜትር ከ20 ለሪል በጣም ይመቻል። ዝግዛግ ግን በጣም መሪ ነው ዝም ብሎ ኦኬ እሱ መኖሩን በዚህ ነው የምታውቀው? አዎ መኖሩን በዚህ ነው በቃ መልክቱ የሚመራን ይሄ ነው። ይሄ ካለ ሊኖር ይችላል ማለት ነው። ዛሬ የሚያሰራን ይሄ ነው። ይሄ ግን እንዴት ነው? ይሄማ አልፈን ማለት ይሄ ተበላ ነው። ግን ይወድቃል አይወርቅም። አሁን በዛ እንዴት ለምን አልሄዳችሁ? ይሄ ከባ ነው አለከታች። እይ አሁን እንኳን አለ ብላችሁ ወይ ወደዛው ተሰርቷል፣ ተበልቷል። እንደዚህ አፈር እያሸብነው ነው እንጂ ተሰርቷል፣ ተበልቷል። ያዛኛው ጋር አልተገናኘም። ግን አሁን እኮ መጥፎነቱ እዛኛው ጋር እንዳይገናኝ አይ እንደዚህ ያላል እንደዚህ ባላ መልሰ እንደዚህ ወይ ካብለው ነው እንጂ ተበልቷል። ይሄ ምንም ነገር የለውም። ይሄን ከርቭ እዚያቻ ከርቭ አሉ፣ ትንንሽ ከርቮች አሉ። እዚህ ትንንሽ ከርቭ አለ። ያው ቪዲዮውን ነው ማለት በዘጥ ስንት ይሆናል መሰል 80 አካባቢ ወይ ከ75 አካባቢ ከርቮቹ እዚህ ከርቭ አለ፣ እዚህ ከርቭ አለ፣ እዚህም ከርቭ ነው። ከዛ ወደዚህ 75 በላይ ዲግሪ ይታጠፋል። እዚህ ነው ለዚሁ እዚህ ማለት ነው። ደረስ ይሄ ሌላ ነው። ሌላ ሚንጃ ነው እሱ ሌላ ሚንጃ ነው። ኦኬ ስለዚህ እዚህም ጋር እንደዚሁ ከርቭ አለ። ከዚህ ግን ከአርሜቸሮቹ አካባቢ 90 በትንሹ ነው ያለው ሜትር ከ10 ማሽከርከሪያ ማለት ነው። ጎንበስ ይበል ና ያለው ጎንበስ ሜትር እነዚህ አካባቢ የአፈር መከረቻ ነው። አሁን እነዚህ ይሄ ተበላ ነው። ስለተበላ ወደዛው አፈራረም ነው እዛው ነው ያው የተረጋጋሻባል። ይሄ ይረጋጋና ጠንከር ይላል። በቃ እንደ ባለ ቆጥረዋል። ይሄ ይደረጋጋ አሁን ያጎረሳችሁ ነው የሚደረገው። ይሄ ወረሱ ያለው አይዞ እሺ ጃንክሽን እዚህ መለያ ያለ ጃንክሽን አየው። ሌላ ነው። ይሄ እርቀት አለው በጣም ይሄ አንድ 200 ሜትር ነው። ይሄ በጣም እርቀት አለው። ይሄ ቅርብ ነው። አሁን እንደ አዲስ የጀመርነው ወደ ኋላ አዲስ የጀመራችሁ ማለት ነው። አዲስ ሲጀምሩ መነሻችሁ ምን ኮለን ትተው አየህ፣ እዚህ ይሄን ኮለን ትተው እንደ ኮለን እንደ ሰፖርተር ትተውት እንትን አንዳንዴ ምሰሶ ለማስቀመጥ ከራሱ ላይ ምሰሶ ከራሱ ላይ ይቻላል እኮ እያስቀመጣችሁ አትሄዱም እንዴ? እያስቀመጣችሁ ይቻላል። ይሄ እንዳለ ምሰሶ ነው። ይሄ ምሰሶ ማለት ነው እንዳለ እስኪ ድረሱና የመጨረሻውን እኛ ሜዠርመንት እንውሰድ። እሺ ውሰዱና ሙቀት አለ አንተ ራሱ ምሰሶ አሁን ሌላ ተጨማሪኛ ደግሞ ምንድነው መሰለህ ያለው እንትን አይነት ምሰሶ የራሱ ልክ ቋሚ ፒላር እያደረጋችሁ አዎ ይቻላል። ይሄ ለምጣ ነው ለምሰሶ መሆን የሚችል ነው። ድንጋዩ ማለት ነው። ተፈልጦ ነው የሚወጣው። ለምሰሶ መሆን ይችላል። ከዚሁ ላይ ይሄንን አጠራረባቸውም ለምሰሶ አይነት እንዲሆን ለምንድነው አሁን ሳይጠነቀቅ ብሎ ነው የሚቆፍረው አይደል? ለምን ያዚህ ላይ አሁን ኦፓል እንደሌለ እነሱ ያውቃሉ። አፈር ቀየረ የምትሉት አለ አይደል? አዎ አፈር ቀየረ የሚቆፍር ያኔ ትጠነቀቃላችሁ። አፈር ነው ገና ገንበር እንዳይመጣ
አስሚ እንዳይመታ ወደ ኋላ ድሪልም ማረጊያ ባይዘው ቢኖር አያደክማቸውም፣ ጉልበት አይወጡም። አለበት ቦታ አንተኩም ጫማ ያወጋሉ ማለት ነው። አይ አለበት እዛ ጋር አለች መሰለኝ አይደል? ሚኒራሉ ራሱ አፈሩ ከሆነ ኤሌመንቶችን ወስዶ ለምን አይሰራም? አፋሩ ራሱ የሚያዩበት ማለት ነው። አለ ማለት ይሄው ኢንዲኬተር ይሄው ኢንዲኬተር ወይ አዩ ይሄ ማለት እኮ ግን እሱ እንትን የማይጠቅም ሆኖ ነው። ይሄ አጃራ አይጠቅምም። ይሄ ከለር የለውም። ያው ጥቁር ነው። ከለር የለውም። ይሄ ተማሪዎች መማር ይሆናል። ያችነት ባለማግኘት ይሄ ምልክት ነው። አንተ ግን እንደዚህ ሆኖ አንዱ ይገኝ ማለት ነው። በኔቸሩ የዛ ድቡልቡል ነው አይደል? ይሄው እንደዚህ ነው ከለሩ። አግኘ በኋላ እኮ ግን ይሄ ይቀየራል ማለት ነው። አፈር እያወጡ ነው እዚህ ይታይ። ይሄ አፈር እያወጡ ነው። አፈሩ እየወጣ ነው። አሁን እዚህ እየጫኑ ነው። እየጫኑ ታች ነው የሚወጣው። በቃ ስትቀረጽ እንዲህ የሚሰስብ ቀጥል። ግን አይታል በድሪል እንዲህ እያደረክ ቢሆን ጉልበት በዛማ ጉልበት እንትን አይደለም። በድሪለሯ ምትር ነው ዝም ብለህ ጃክ ሃመር ጃክ ሃመር እኮ አለ። ጃክ ሃመሯ ግን ኢምፓክት አለ። ምልክቱን ያውቁታል። ግን ኤሌክትሪክ ያስፈልጋል። ኤሌክትሪክ ታዲያ እዛ መምጣት ይችላል። በሶላር ከመጣ ይችላል። እሷም ሶላር ያመጣል። አሁን እሷ ላይ አፈር ነው ይሻላል የምታሳይ አፈር ያ ሀብትሽ አፈሩ አይነት ሮክ ነው። ጥያቄውን መጨረሻ ላይ ነው አስማረ ነው የሚነግሩት። ሮክ አይነት ነው እንትን አለ አይደል? እንደ ላሊበላ ሽርፍ የሚል አይነት ነው አይደል? አፈሩ ምን አይነት ነው የሚባለው? ሮክ ድንጋይ እኮ ነው። የሮክ አይነቱ ሌላ ሮክ እኮ ብዙ አይነት ሮክ አስማራ አይነት ነው ሮክ። ይኸው እንዴት እንደሚሄድ አስማረ ግን እንትን መኖር አለበት። ከዛ በፊት መብራት ቢገባ መብራትማ ያው አሁን የመብራቱ ችግር አይደለም። መብራት በዚህ እየሰሩ ነው። አይ ምን መሰለህ ዶክ፣ አሁን እኛ ለስራችን ማለት ነው መብራት ከተገጠመ እንደ ልብ የሚሄድ የመንሸራሸር እንትኑ ይኖራል። ሜን ቻሌንጅ አይደለም እሱ። አሁን እኮ ጨለማ ሆነብን ፈራን። ይሄ አፈር ይኸው ተመልከት። አሁን ይሄ ስንት ቀን ነው የሚወስድባቸው ለማውጣት? እንዴት ነው ቻሌንጅ አለው አይደል? ይሄን አፈር ለማውጣት እና ጊዜ የሚወስዱ ይሄ ነው አንድ ጊዜ ነው የሚወስደኝ እንትኑን ይያታሉ ግን ሰራ ይመስላል እኮ። አሁን እኛ አንደኛ ስራችን አፈር ማውጣት ላይ ነው። ሲምፕል ማለት ታሪክ ሲያወጡ ተሰራ ቁፋሮ ልክ ይሄ ጊዜ ይወስድባቸዋል ብዬ አስባለሁ። ለምን ለአንዲቱ ትንሽ ወጣን ለማግኘት እኮ ታዲያ እዚህ ሲገባ ይሰራል። አፕሊኬሽን የለኝም። ይሄን ለማውጣት ጊዜ ይወስዳል። በቃ ወጪውስ ምን ያህል ይሆናል? ወጪው ብዙ ነው። ለነገሩ አፈር ለሚያወጣ ሰው 300 ነው አይደል? በቀን ይከፈለዋል ያለው ወይንም አንሳት ይቺ በዚህ በጋር ለዚህ ብቻ እኮ ብዙ ብር ታወጣላችሁ ማለት ነው። ለአንዲት ስንት ባጆ ይሆናል? ስንት ባጆም ለመገመት አስማረ እንደሱ አይደለም፣ እንደሱ አይደለም። የታየ በቀን አንድ ባጆ የሚሆን አፈር ያወጣል። ስንት ባጆ አፈር ያወጣል ብለህ ታስባለህ? በቀን አንድ ቢያጆ አፈር ማለት ነው። በቀን
አንድ ሰው በቀን 300 ብር በካሬታ እናንተም አቤት ለ300 ሜትር 10 ሰው ለዚህኛው 5 ሰው በቀን 300 ብር ማለት ነው። ቀንም ሌትም ይሰራል። ራቅ ባለው ዘንድ 500 ብር በአጠር ባለው ጋር 300 ብር በቀን ለአንድ ሰው ወደ ቁፋሮ እንዲገቡና አስተማማኝ የሆነ እንትን ስራ እንዲኖር አፈር ማውጣት ማለት ነው። ትልቁ ቻሌንጅ ስራው አፈር ነው። እንደዚህ የቆፋሪው ቶሎ ቶሎ ተቆፍሮ አፈሩ ስለሚጠራቀም የግዴታ አፈሩ መንቀሳቀስ አለበት፣ ቶሎ ቶሎ መውጣት አለበት። ስንቱ ነው? 5 ነው ማለት አየህ። አንድ ሰው የቆፈረውን 5 ሰው አንድ ቀን ነው የሚያወጣው። አንድ ሰው አንድ ቀን የቆፈረውን 5 ሰዎቹ ነው አንድ ቀን ይፈጅባቸዋል ማለት ነው ለማውጣት። በዛች በ24 ነው 20 ሊትር ጀሪካ ተቀዳ በሷ በገመድ በደረታቸው እየጎተቱ ነበር የሚሰራው። አሁን ወደዚህ ተቀይሮ ነው ዘመናዊ ሆኖ አብራልኝ እስቲ አንድ ቀን የቆፈረውን 5 ሰው አየህ ምን ያህል እንደሚወስድ። ባካፋ ነው ባካፋ ነው። ራሳቸው ይጭናሉ፣ ራሳቸው ይወስዳሉ። ሌላ እነዚህ ይጭናሉ። ሌላ ወሳጆቹ ሌሎች ናቸው። ስንት ጫኝ? 2 ጫኝ 3 5 ሰው ማለት ነው። ረጅሙ ጋር ሲሆን 10 ሰው ረጅሙ ጋር ሲሆን 10 በቀን 300 ብር በቀን 300 ብር። ኦኬ 300 ብር በቀን በዚህ ባንዱ ጉድጓድ ምን ያክል እንደሚገኝ መገመት ይቻላል እንዴ? ምንም አይታሰብም። ያሚገኝ ምን ያክል እንደሚገኝ መገመት አይቻልም። በትንሹ ወይንም በቀን ስንት ይገኛል? ቪዲዮ ነው ይሄ እኮ ቪዲዮ ነው። ሳይገኝም ይቀራል። ይሄ ሁላ ወጥቶ ሁላ ያፈርተው ሳይገኝ ሁሉ ይችላል። ስንት ሜትር እንደው ከስንት ሜትር በኋላ እንደው ይገኛል ተብሎ እንደው ይጠበቃል። አሁን ይሄ ስለሰለህ የገባንበት አሁን እዚህ ያለንበት 200 ሜትር ግን እዚህ ላይ አሁን 200 ይሄኛው ሳይት ማለት ነው 200 ሜትር እስካሁን ድረስ ያው እየተገኘበት ነው። አሁን ባለው ማለት ስለሚርቅ ነው እንጂ እኮ አይጠፋም። እና ሁለተኛ አይ ዶክ ምን ይመስለኝ ሽርቻ ነው ግን ሄቱ ስፋቱ ምሰሶ እያስቸገራቸው ይሄዳል እኮ። አዎ ያ ቢድ እንትን ቢል ኦርጋናይዝድ በሆነ አሁን ቆፓል እዚህ ላይም ሊኖር ይችላል። ራሳችን በላይ ይኖራል ጎንም ሊኖር ይችላል። ግን ምን መሰለህ ኦርጋናይዝድ ሆኖ በትክክል እየተሰራ ነው። ምሰሶ እየተጣለ ከአንድ ከሄደ በኋላ 4 ማዕዘን ከተቆፈረ ሄቱ ወይድዙ ተቀምጦ ልክ እንደ ላሊበላ ምሰሶ አለ አይደል? እንደዛ እየተቀመጠ እየሄደ ሜትሩ ስንት በስንት እየተገረፈ ሳፖርተር እየተደረገለት ቢሄድ አይባክንም። ገብቷል? አሁን መልሶ አሁን ይሄን አይገቡበትም ስለሚመስሉ ነው። አዎ ደፈኑ እኮ የተደፈኑ ጉድጓዶች አሉ እኮ እነዛ አሁን ባከብ ግን ስታንዳርድ ወጥቶለት ያቆፋፈሩን ስታንዳርድ ወጥቶ በቁመት ልክ ወርዱ ምሰሶው የሚጥሉት ምሰሶ 1 ሜትር በ1 ሜትር ሊሆን ይችላል ምሰሶ ከዛ ፒላር እየተደረገ መኪና እዛ ውስጥ ላይ የሚታየው ቆፋሪ አንደኛው ቆፋሪ ነው፣ ማይነር ነው። ወደዚህ አፈሩን ወደዚህ የቆፈረው ወደዚህ ጋር እያስገፋ እየቆለለ ነው፣ እየከመረ ነው። እዚህና አፈር ለማውጣት ደግሞ ትልቁ ቻሌንጅ ከመቆፈሪያው ይልቅ አፈር ማውጣቱ ነው። ይሄን አፈር ለማውጣት በርካታ ሰው ያስፈልጋል ማለት ነው። በዋናነት እንግዲህ እንደታየው ቻሌንጃቸው እነሱም እንደሚያነሱት አፈር ነው ማለት ነው። አፈሩን ማውጣት ነው። የሮክ ታይፕ በአብዛኛው ከአፈር ይልቅ ወደ ድንጋያማነት ሄደት ያለ ነው። እንግዲህ የሮክ ታይፑን ጂኦሎጂስቶች ስም ይሰጡታል ብለን
ልክ እንደ እንጠብቃለን። ፒላር እየተሰራ እየተገረፈ አፈር ካረታ ሲማል ማለት አንተ በዚህ ጋር መውጫ ነው። በዚህ ጋር ደግሞ እንዲህ መለያያው ነው። ይሄን ይመስላል። ምንም አንድ የአፈር መግፊያ ማንቀሳቀሻ ለመጠቀም እዚህ ጋር ላይ በሁለት ሶስት ሲሪየስ ተከታታይ የሆኑ ነገሮችን ለማስቀመጥ የምንጠቀምበት ይሆናል ማለት ነው። ይሄኛው እዚህ ጋር እንደሚታየው ከዚህ እስከዚህ አለ። እሱ ገና ነው። ይሰራል።